የማይቆርብ ሰንበት ተማሪ አይደለም። እንኳን ሰንበት ተማሪ ክርስቲያን አይደለም። ሲጀምር ንስሐ የማይገባ ሰንበት ተማሪ ክርስቲያን አይደለም። ቅዳሴያችን ሲጀምር ሃሌሉያ መቦብ ሲመናን ዘቦ ቤተክርስቲያን በጊዜ ቅዳሴ ወይሰማ መጽሐፍተ ቅዱሳተ ወይታገሰ እስከ ይፈጽሙ ጸሎተ ቅዳሴ ይልና ወይተመጣውም ቁርባን ይላል። ይሰደድን ቤተክርስቲያን ከክርስቲያን ወገኖች መካከል በሰንበት ቀን መጥቶ ቅዳሴው እስኪፈጸም ታግሶ ቅዱሳን መጽሐፍት ሲነበቡ ሰምቶ ከስጋው ደግሞ የማይቀበል ከሆነ ከቤተክርስቲያን ይሰደድ ይለይ ነው የሚል ክርስቲያን አይደለም። ከዛ ደግሞ አስቡ ሰንበት ተማሪ ሆኖ ነው የማይቆርቡ። ሰንበት ተማሪ ሆነ 10 ዓመት አገልግላለች፣ 7 ዓመት አገልግላለች። ንስሐ አባት የላት። ሰንበት ተማሪ ሆኖ 7 ዓመት አገልግሏል። ስለ ቅዱስ ቁርባን አስቦ አያውቅም። ሕፃን እያለ እናቱ ለፍልሰታ ቤተክርስቲያን ስታመጣው ነው የቆረበው። የሰንበት ተማሪ አይደለም ክርስቲያንም ተብሎ ሊጠራ አይገባውም ይላል ስርዓታችን። ፍትሐ ነገሥታችንም በየሰንበቱ መጣችሁ ቁረቡ፣ በሰንበት ባችሁ እንኳን ግን ቢያንስ በአበይት በዓላት ቁረቡ፣ በ3 ወር አንዴ እንደማለት ነው። በአበይት በዓላት የማይቆርቡ ከሆነ ግን ይሄ ሰው የእምነት ጥርጥር ስላለበት ክርስቲያን ስላልሆነ ይወገዝ ይለይ ነው የሚል። እኛ ግን ሰንበት ተማሪ ነን ብለን ልብሱን ተሸልመን በታቦቱ ፊት ተሰልፈናል። ወደ ራስ መመልከት በጎ ነው። ምናልባት አገልግሎት የማይሰምርልን ምናልባት ድካማችን ዋጋ የማያፈራው እንዳሰብነው የማናሳካው ከኃጢአታችን ከበደላችን ስላልተላቀቅን እግዚአብሔር አምላክ በቸርነቱ ወደ ራሱ ያቅርበን። በቸርነቱ ከበደላችን ከስራታችን ይፍታን። ይቅርታውን ምሕረቱን አያርቅብን። ራሳችን መዳን የምንተጋ ሆነን ለሌሎች መዳንም ደግሞ የምንተጋ እንጂ ራሳችንም ተሰናክለን ሌላውን ሰው የምናሰናክል እንዳንሆን እግዚአብሔር አምላክ ይጠብቅ።